ኢየሱሳችን ይባረክ። ዛሬ የምንነጋገረው ስለ ክርስቶስ ኢየሱስ መከራ ስለ ክርስቶስ ኢየሱስ መከራ በተለይ ደረሰበትን የስነ ልቦናና እንደዚሁም የአካል ስቃይ የሆነ የሚያክል በሳይንስ መነጽር በሜዲካል ቪው ፖይንት ለማየት እንሞክራለን። ስለዚህ ሜዲካል ፖይንት ኦፍ ቪው ምን ይላል በዚህ ጉዳይ ላይ የሚለው እንደዚሁም የእግዚአብሔር ቃል ምን ይነግረናል የሚለው ለማየት እንሞክራለን። የክርስቶስ የስጋና የስነ ልቦና ስቃይ ላይ ነው አተኩረን የምናገረው። ለምን መንፈሳዊ ሰፈሪንግም ስላለ እሱን ዛሬ አንነካው አንዳስሰው ማለት ነው። እኛም እንደዚሁም ከውጭም ሰዎች የተጋበዙ የተለያዩ ትምህርቶች ይዛሉ። በእነዛ እድሎች ያንን ሐሳብ እንሄድበታለን። ዛሬ የክርስቶስ የስጋውና የስነ ልቦናው ስቃይ ፊዚካል ሰፈሪንጉ ምን ይመስላል የሚለውን በዋነኝነት ትኩረት አድርገን እናያለን። እንግዲህ ጌታ ኢየሱስ ታልፎ መሰጠት የጀመረበት ጊዜ የምናውቀው ነው። እንዲያውም መጽሐፍ ቅዱሳችን ሲነግረን ጌታ ኢየሱስ ታልፎ የተሰጠበት ጊዜ ከዛ ከዲናሩ ጋራ እንደዚሁም ከሽቶ ጋራ ግንኙነት አለ። ታስታውሳላችሁ አይደለ? የአልባስጥሮስ ብልቃጡን ሰብራ የናርዶሱን ሽቶ በእግሩ ስር አፈሰሰች። ኢቭን የአልባስጥሮሱ ብልቃጥ ዋጋው በጣም ከፍ ያለ እንደሆነ ይናገራሉ የታሪክ አዋቂዎች። እሱን ሰብራ ነው በእግሩ ስር ያፈሰሰችው። ወደ 300 ዲናር ተሽጦ ለድሆች መሰጠት ይችል ነበር። ደቀ መዛሙርቱ በዚህ ላይ ቦታ አድርገዋል፣ ሐሳብ ሰጥተዋል። አስተባባሪው ደግሞ ይሁዳ ነበር። ዋናው የዚህ ሐሳብ አቀንቃኝ መሪው ይሁዳ ነበርና ለምን ይሄ አይሆንም እንዳለ ደግሞ መጽሐፍ ቅዱሳችን ሲነግረን ሌባ ስለነበረ ነው ይላል። በአት ዘ ሴም ታይም ገንዘብ ያዥ ነበረ። የተለያዩ ነገሮችን የሚገዛ ሂሳብ ሹም እሱ ነበረ። በተመሳሳይ ሰዓት ደግሞ ሌባ ነበርና ከኢየሱስ ጋር ያጣለው ፖይንት ይሄ ይመስለኛል። ምክንያቱም የመጽሐፍ ቅዱሶቻችን የወንጌላት አካውንት ስታይ ከዛ በኋላ ነው ምን ያደረገው ወደ ሊቀ ካህናት ሄደው ከነሱ ጋራ ጌታ ኢየሱስን አሳልፎ ለመስጠት ምን ያለው የመከረው። እዚህ ከሊቀ ካህናት ጋራ መጀመሪያ ስብሰባ ነበራቸው። የሚጠብቁት ሚንስ ነበረ በምን አይነት አጋጣሚ አሳልፎ ሊሰጠን ይችላል፣ ልናገኘው እንችላለን፣ ልንይዘው እንችላለን። ምክንያቱም በቀን ከሞከረን ህዝብ ይነሳብናል። ስለዚህ ምን አይነት አጋጣሚ መጠቀም እንችላለን? ብቸኛ የነበረው ወይራባቱን የሚያውቅ ያለበትን የሚያውቅ የት እንደሚገኝ የሚያውቅ መቼቱን የሚያውቀው ይሁዳ ነው፣ ወዳጁ ነው። ጌተሰማኔ በዛን ጊዜ የተገኘበት ብቻ ሳይሆን ከዛም በፊት ይገኝበት የነበረበት ስፍራ ነው። ስለዚህ ያንን ስለሚያውቅ ይሁዳ ወደ እነሱ ሲመጣ ሎተሪ እንደደረሳቸው ነው ቢቆጥሩት እና ትልቅ እድል ነው። ምክንያቱም ያሰቡት ሐሳብ ነበር። በተለይ ከፋሲካው ፕሮግራም በኋላ ህዝብ ከተከተለው በኋላ ተማክረውበታል። ስለዚህ ይሁዳ በዚህ አጋጣሚ ሄደ እና ጌታ ኢየሱስን አሳልፎ ለመስጠት 300 ዲናር አነሳካ ሲለው በ30 ዲናር ተደራደረ እና በ300 ሳይሆን ሲቀር በ30 ተደራደረ። አክቹአሊ ያው ከ300 አንድ 30 ቢደርሰው ነው አስራቱን ለራሱ ቢያወጣ እና በዛ አይነት ሁኔታ ውስጥ ነው። ከዛ በኋላ ጌታ ኢየሱስ በከባድ ጭንቀት ውስጥ እንደነበረ ነፍሴ ታውካለች፣ አባቶይ ከዚህ ሰዓት አድነኝ እስኪል ድረስ ጌታ ኢየሱስ በጣም ነፍሱ ተጨንቃ እንደነበረ መጽሐፍ ቅዱሳችን ይነግረናል። በጌታ እራት ጊዜ የሆነው ነገር አስገራሚ ነው። ይሁዳ እግራቸውን ከታጠቡት መካከል ነበረ። እግሩ ታጥቦ ከታጠበ በኋላ ነው የታጠበውን እግሩን ያነሳበት በኢየሱስ ላይ ተረከዙን ያነሳበት ከታጠበ በኋላ ነው። ጌታ ኢየሱስ የመጀመሪያውን እንጀራ ቆርሶ የሰጠው ለሱ ነበረ። ያንን ይዞ እንደሄደ የመጀመሪያው ሰይጣን ሐሳብ እንዳገባበት ከዛ እንደገባበት ልክ በኤደን ገነት በእባብ እንደተጠቀመ በአዲስ ኪዳን ደግሞ በይሁዳ እንደተጠቀመ መጽሐፍ ቅዱሳችን ይነግረናል። እዚህ ጌታ ኢየሱስን ሊይዘው የሄደው ወዴት ነው? ወደ ጌተሰማኔ። እንግዲህ ጌታ ኢየሱስ ጋር ስንመጣ ጌታ ኢየሱስ ማናችንም የሌለን ልዩ ችሎታ አለው። ማንነቱ የሆነ ችሎታ አለውና ምንድነው? ቅድመ እውቀት አለው። የሚጋሩና የማይጋሩ ባህሪያት አሉት እግዚአብሔር አይደለ? ይሄኛው የማይጋራ የእግዚአብሔር ባህሪያት የሚባሉት ውስጥ ነው። ሁሉን ቻይነቱ፣ ሁሉን አዋቂነቱ፣ በሁሉ ስፍራ መገኘቱ፣ ጸሎትን መስማቱ አይደለ? እነዚህ የማይጋሩ እኛ የምንጋራቸው ደግሞ በመንፈስ ፍሬ የተገለጡት እነዛ የመንፈስ ፍሬዎች ገርነት፣ ቸርነት፣ በጎነት፣ የዋህነት፣ ራስን መግዛት፣ ፍቅር እነዚህና የመሳሰሉት የሚጋሩ እግዚአብሔር ባህሪያት ናቸው። ከማይጋሩ ከእግዚአብሔር ባህሪያት መካከል ኢየሱስ ያለው አንደኛው ምንድነው? ቅድመ እውቀት የሚሆነውን አንድ በአንድ ያውቃል። ስለዚህ የመጀመሪያው የጌታ ኢየሱስ ቶርቸር የነበረው ሳይኮሎጂካል ነበረ። በቅድመ እውቀቱ የሚመጣበትን ያውቅ ነበረ። ስለዚህ ምንድነው ቢለው እስከ ሞት ድረስ ነፍሴ ተጨነቀች፣ እስከ ሞት ድረስ አዝኛለሁ። ይሄ ማለት ለፓኒክ አታክ በሚያደርስ መልኩ መጨነቅ
ጭንቀት በጣም ሲበዛ ሰዎች ራሳቸውን ሊስቱ ይችላሉ አይደለ? አየር ሊያጥራቸው ይችላል። እዚህ በዛ መልኩ እስከ ሞት ድረስ ነፍሴ አዝናለች አለ ጌታ ኢየሱስ። እና አጎኒ ውስጥ እንደነበረ መጽሐፍ ቅዱሳችን ይነግረናል። የነበረው ስትራግል ውስጥ ነው፣ ትግል ውስጥ ነው የነበረው። እና እንዲያውም እንደዚህ እንደምንጠብቀው በጣም ኩል ሆኖ ተንበርክኮ አልነበረም ጌታ ኢየሱስ ሲጸልይ ነበረው። ሊንበረከክ ይችላል፣ ግን ደግሞ ኢቭን መሬት ላይ ትግል ውስጥ እስከ መግባት ድረስ ራሱ አጎኒ የሚለው ምንድነው? በጭንቀት ተጣጣረ ነው የሚለው አማርኛ። በጭንቀት ተጣጣረ፣ መጣጣር ውስጥ ነበረ። ኦሪጂናል ቃሉን ሄዳችሁ ስታይ ስትራግሊንግ ውስጥ ነበር፣ ትግል ውስጥ ነበር ጌታ ኢየሱስ። ግብግብ ውስጥ ነበር። ነፍሱ በጣም ከመጨነቁ ብዛት ግብግብ ውስጥ ነበርና ይህንን ያዩ ሐዋርያት ኢየሱስን እንደዚህ አይተውታል። ዮሐንስ፣ ያዕቆብ፣ ጴጥሮስ ኢየሱስን እንደዚህ አይተውታል በፍጹም። እና የተኙት ሁሉ በምን ምክንያት ነው ይላል? ሐዘን ከብዶባቸው ጌታቸውን በዚህ መልኩ ከዚህ በፊት ብያቸዋለሁ። ጸሎት አትድገሙ ብሎ ያስተማረው ጌታ 3 ጊዜ ተመሳሳይ ጸሎት እስኪደጋግም ድረስ አብና ወልድ ኢንቫይት ይደራረጉ ነበር፣ ይገባበዙ ነበረ። አብ ለኢየሱስ ነፍሱን በፍቃዱ እንዲያኖራት እድል ይሰጠዋል። ወልድ ደግሞ አብን ፍቃድቱ ቢቻል ግን ትለፍ፣ ሌላ አማራጭ ካለ አማራጭ ፈልግ፣ ግን ደግሞ ሲል ፍቃድ ምንም ቢሆን ያንተ ፍቃድ እያለ ጌታ ኢየሱስ ከነፍሱ ጋር ግብግብ፣ ከራሱ ጋር ግብግብ፣ ከሰይጣን ጋር ግብግብ ውስጥ ነበር፣ ትግል ውስጥ ነበር። እና በእንደዚህ አይነት ጭንቀት ውስጥ ሆኖ ከጭንቀቱ ብዛት ያልተለመደ የበሽታ አይነት አለ አይደለም? ሄማቲድሮሲስ የምንለው ሄማቲድሮሲስ ጌታ ኢየሱስ አጋጠመው። በጣም ያልተለመደ ነው፣ ሬር ነው። በጣም ከስንት አንዴ አልፎ አልፎ ነው የሚያጋጥመው። በከፍተኛ ጭንቀት አማካኝነት ሊመጣ የሚችል ነው። ስለዚህ ይህንን ያዩ ሐዋርያት ሲያስተላልፉ ምን ብለው አስተላልፉ? ላቡ እንደ ደም ነጠብጣብ አይደለ? ያልተለመደ ስለሆነ ማመን አቅቷቸዋል። ግን ወፋፍራም የሆነ ልክ እንደ ደም ነጠብጣብ ደም የቀላቀለ ላብ ሲወጣው ከጌታ ከኢየሱስ ያዩ ነበር። ይሄ በጣም በከፍተኛ ጭንቀት የሚመጣ እነዚህ የደም ቧንቧዎች ፈንድተው ከላብ ጋር ሲቀላቀሉ የሚፈጠር ነው ከከፍተኛ ጭንቀት የተነሳ። እና ጌታ ኢየሱስ በጣም ከፍተኛ ጭንቀት ውስጥ ከመሆኑ የተነሳ የሚሆንበትን ዲቴሉን ያውቀዋል። በጣም የሚያሳስበውና የሚያስጨንቀው ነገር ኢቭን ከአካል ስቃዩ በላይ ከአብ መለየቱ ነበር። እና በተለይ መዝሙራት ላይ የኢየሱስን መዝሙሮች በዳዊት በኩል የተዘመሩ በሌሎቹም አማካኝነት የተዘመሩትን መዝሙሮች ስታዩ ህመሙ ይገባቸዋል። እና ጌታ በጣም መተው ተሰምቶት ነበር። ላይክ በጣም ጥልቅ ውሃ ውስጥ ማዕበል ያለበት ውሃ ውስጥ ገብቶ አንድም የሚረዳው እንደሌለ ኢየሱስ ተሰምቶት ነበር። አንድ ብቸኛ የነበረው ተስፋ ምን ነበረ? እናንተ ሁላችሁ ትበታተኑበት እኔንም ብቻዬን የምተውበት ሰዓት ይመጣል፣ ነገር ግን ብቻዬን አይደለሁም አብ ከኔ ጋር አለ ያለው ብቸኛ መተማመኛው ተስፋ የሚያደርገው የአብን አብሮነት ነበረ። አብ ራሱ ግን መስቀል ላይ ምን ብሎት ነበር? ትቶት ነበረ። ለምን ተውከኝ እስኪል ድረስ የባሪያን መልክ ይዞ እንደ ልጅ ነበር የሚቀርበው። አምላኬ አምላኬ ብሎ የኛም ቦታ ይዞ እስኪጮህ ድረስ እና ኢየሱስ በቅድመ እውቀቱ የሚመጣበትን ያውቅ ስለነበር ጊዜው መድረሱ ሲያስብ በጣም እጅግ እንደፈራ፣ አብዝቶ እንደተጨነቀ፣ ግራ መጋባት ውስጥ ጌታ ኢየሱስ እንደነበረ አባቶ ከዚህ ሰዓት አድነኝ ይልና መልሶ ደግሞ ነገር ግን ለዚህ ሰዓት መጣው ይላል። ዓላማ እኮ ይሄ ነው። ለዓለም የመጣውበት ዓላማ ይሄ ነው አይደል? ኢየሱስ ስለ እስራኤል ኖረ። ከእስራኤል ለጠፉት በጎች በቀር አልተላኩም ብሎ ዋነኛ አጀንዳውን እስራኤልን አድርጎ ኖረ። ሲሞት ግን አጀንዳው ዓለም ነበረች። አጀንዳው ሁላችንም ነበር። አሕዛብና እስራኤል የተዋሃዱበት ጌታ ኢየሱስ አንድን አዲስ ሰው በስጋው በቀራንዮ መስቀል የፈጠረበት ጎልጎታ። ኢየሱስ ያለቀሰ እንደነበር ዕብራውያን ጸሐፊ ይነግረናል። በዛ ሰዓት ከብርቱ ጩኸት ጋር ይላል ከእንባና ከብዙ ልመና ጋር ጸሎትን ወደ እግዚአብሔር አቀረበ ይላል። ጌታ ኢየሱስ አብዛኞቻችን የምናውቀው ለአልዓዛር ሲያለቅስና ለቤተ መቅደስ ሲያለቅስ ነው። በዚህ ሰዓት ግን ከጭንቀቱ ብዛት የተነሳ እንዳነባ፣ ቅድም እንዳልኳት ከባድ ትግል ውስጥ ነበር። ሰዎች ከፍተኛ ጭንቀት ውስጥ ሲገቡ፣ ዲስትረስ ውስጥ ሲገቡ የሚገቡበት ነው። ኢየሱስ እዛ ውስጥ ሆኖ
ብዙ ጊዜ እኮ ሲጸልይ ድምፁ አይሰማም። ድምፁን እያሰማ ይጮህ ነበረ። ጌታቸውን እንደዚህ አይተው ታያቁም። እና አንዳንዴ በጣም ዲፕረስድ ስትሆኑ እኮ ተኙ ይላችኋል አይደል? ለመርሳት የምታዩትን ነገር ውሸት በሆነ ህልም በሆነ ብላችሁ ትተኛላችሁ። ሐዋርያት እንደዛ ተኝተው ነበር። ኧረ ጸልዩ እያላችሁ አግዙኝ፣ ከጎኔ ሁኑ እያላችሁ ቢያንስ ለራሳችሁ እንዳትለዩኝ፣ እቺ እንኳን እንድትቀር እናንተ ብትተው እኔ የምተውባት ሰዓት እንድትቀር በሱ ርዕስ እንኳን ጸልዩ እያላቸው ብቻ እና መጨረሻ ላይ በቃ ለራሳችሁ አላችሁ። ለራሳችሁ ሲመጣ አንድ ሰዓት እንኳን አላችሁ፣ አንድ ሰዓት እንኳን ከኔ ጋር መጋት። ምክንያቱም ጌታ ኢየሱስ ሌሊቱን በእንደዚህ አይነት ሰፈሪንግ ትግል ውስጥ ነው ያሳለፈው። እና እንግዲህ ጌታ ኢየሱስ በባህሪው በማለዳ የመነሳትና የመጸለይ ልማድ አለው። ከዚህ የተነሳ በዛም ቀን በማለዳ እንደተነሳ ይገመታል። ስለዚህ ጌታ ኢየሱስ ኦልሞስት ለ36 ሰዓታት ያክል እስከ ቀራንዮ መስቀል የቀራንዮ መስቀል ቆይታውን ጨምሮ እስከ ሞተበት ሰዓት ድረስ እንቅልፍ አልተኛም። አንደኛ ጌታ ኢየሱስን መከራ የሚያከብደው ይሄ ነው። እና እንደምታውቁት ይሄ ጊዜ ለኢየሱስ በጣም ከባድ ነበር አይደል? 3 ዓመት ተኩል አብሮት ያሳለፈው እግሩን ያጠበው ደቀ መዝሙር ለ30 ብር ብሎ ሸጦታል። ዘካርያስ ላይ 30 ብሬን ዋጋዬን አምጡት ግምጃ ቤት ውስጥ አስቀምጡት ይል እንደነበረው እግዚአብሔር ለዋጋው 30 ብር ነበር የመዘኑለት። ለይሁዳ ያለው ነው ጌታ ኢየሱስ አድርጎ በጣም ስለ ጌታ ተረዳ ቢባል የመጨረሻ ምን ብሎ ነው ያምነው? ንጹህ ሰው አንድ ንጹህ ሰውዬ መጨረሻ ላይ የተጸጸተው እኮ የእግዚአብሔር ልጅ አሳልፎ የሰጠው ብሎ አይደለም። አንድ ንጹህ ሰው ሰላማዊ ሰው ንጹሃን ጦርነት ላይ ንጹሃን አሳልፎ የሰጠው ብሎ እኮ ነው የተጸጸተው። ና እዛ ደግሞ እንዲሁ እኮ ዝም ብሎ ያውና ብሎ እኮ አሳልፎ ቢሰጥ ኮንፊደንስ ድፍረቱ አቅሙና ሄዶ ቅፍ አድርጎ ስሙት ኢየሱስን ብሎት መምህር ሆይ ብሎታል። በዚህ የጋራ ስሙ በወል ስም በሚታወቅበት ስሙ ጠርቶት አሳልፎ ይሰጠዋል። በቃ ሁለቴ ነው ያለው። ልታረግ ያለውን አርጋለሁ። ያኔ እንጀራ ቆርሶም ሲሰጠው በጌት ተሰማኔ ሲስማው በቃ ተግባብተናል እኮ የሰው ልጅ በመሳም ማሳልፈት ሰው እና ኢየሱስ አንደኛው ያሳለፈው ማህበራዊ ዋጋ መክፈል ይሄ ነው። በሆሳዕና ሆ ብለው የተቀበሉት ስቀለው ሊሉ ተዘጋጅተው ከዛ እንደምታውቁት ነው ሰይፍና ዱላ ይዘው ወንበዴ እንደሚይዙ ነው የመጡበት። ወንበዴ እንደምትይዙ መጣችሁ በጨለማ በቀን እኮ እኔ ችግር የለውም ሰጣችኋል እኮ በፍቃዴ ራሴ ብሎ እጁን የሚሰጠውን ጌታ በጨለማ እንደ ወንበዴ ሊይዙት መጡ። እና ደግሞ 3 ዓመት ተኩል አብሯቸው በነበራቸው በጣም ወዳጆቼ ባላቸው እናንተ ባሮች አይደላችሁ ወዳጆቼ ናችሁ፣ ምክንያቱም የልቤን ነግሬያቸዋለሁ ባላቸው በደቀ መዛሙርቱ ተተወ። በጣም ቤስቱ የሚባለው ደግሞ ጴጥሮስ ስንት አደራ የተቀበለ ጴጥሮስ ደግሞ ተራግሞ ምሎ ተገዝቶ ሰውየው ብሎ ምን ባለበት አፉ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ ባለበት አፉ ሰውየው አላቀው ብሎ ረግሞ ከዛ ደግሞ ምሎ ተገዝቶ ሊያወር በገረድ ፊት ደግሞ እኮ ገረድ ብቻ አይደለችም በረኛ ይላታል። ጥበቃም ነው ጥበቃና በገረድ ፊት ካደው እና ኢየሱስ ደግሞ ይህን እየሰማ ነበር። እናንተ እዛ መከራው ሰፈሪንግ ውስጥ ሆኖ ይህንንም ይሰማልና ከየትና የርቀት ሆኖ የሚባለውን ይሰማል። ዞሮ አየ እና ያማል ሊያውም በተጋፈጠላቸው አይደል እነሱን ተዋቸው እኔን ውሰዱኝ ባለላቸው ከፊት በቀደመላቸው የኔ በሚላቸው መተው በጣም እና ከዛ በኋላ እንደምታውቁት ነው ሁለት ነገር ነው የሆነው። መጀመሪያ ሄደው ቀያፋ ጋር ነው። ቀያፋና ሐና መጽሐፍ ቅዱስ ሁለቱም ሊቀ ካህናት ይላቸዋል። ቀረበ። ከዛ በጥፊ ተመታ ጌታ ኢየሱስ። ከዛ አስሮ ወደ ቀያፋ ላከው። ቀያፋ ጋር የቀረበበት አንደኛው ክስ ምን የሚለው በጣም የሚከሱትን ሲያጡ 2 ሰው አገኙ። በስንት መከራ 2 ሰው አገኙ። እና እነዛ ሰዎች ምን ብለው ነው የመሰከሩበት? ቃሉን ማኒፑሌት አድርገው ጠምዝዘው
ይሄን ቤተ መቅደስ አፍርሱት ነው ያለው? ላፍርሰው ነው ያለው? አፍርሱት እኮ ነው ላፍርሰው ብሏል ብለው ቤተ መቅደሱን የማስፈረስ እቅድ ያለው አመፀኛ ብለው ሊያውም ስለ ሰውነቱ የተናገረው የመጀመሪያው ቤተ መቅደስ እኮ ኢየሱስ ነው። ስለ ሰውነቱ የተናገረው ቤተ መቅደስ ሆኖ ቤተ መቅደስ ያደረገን ኢየሱሳችን ይባረክ። አሜን። የአብ ሙሉ መገለጥ የሆነው ኢየሱስ ስሙ ይባረክ። አሜን። የአብ የክብሩ ሙላት የሆነው ኢየሱስ ስሙ ይባረክ። አሜን። ሃሌሉያ። ኢየሱስን እዛው በፍርድ ፊት ቆሞ ያለ ፍርድ ሲቀጡት፣ በጥፊ ሲመቱት፣ በሐሰት ተከሶ ታያላችሁ። እና በእግዚአብሔር ልጅነቱና በመሲህነቱ እዛው ዘበቱበት አይደለም? ሸፍነውት እዚህ ትንቢትን ተናገር ብለው በጥፊ ብቻ አይደለም የመቱት። መጽሐፍ ምን ይላል? በጡጫ። ጡጫ ምንድነው? በዘመናዊ በቦክስ መቱት ይላል። ፊቱን ሸፍነው ተፉበት፣ በቦክስ መቱት። ኢየሱስ በቦክስ ተመታ፣ ስለኔና ስለናንተ ተደበደበ። የእግዚአብሔር ልጅ እና ሀፍረት ፊቴን ሸፍናኛለች ይላል መዝሙር ላይ። እና ሀፍረት ፊቱን እስክትሸፍን ኢየሱስ እስኪሸማቀቅ የሰደቡት ስድብ በእኔ ላይ አረፈ። እስኪ አይደል? የአብንም እኮ ነው የወሰደው አይደል? ጠቁሟል እኮ አይደል? አንተ የሰጠኝ ብሏል እኮ ኢየሱስ። እኔ ነኝ አለ እኮ። እኛንም ወክሎ አብንም ወክሎ ከፊት ቆመ። ኢየሱስ ስሙ ይባረክ። አይኖቹን አስረው ተዘባበቱበት፣ በቦክስ መቱት። ከዛ ደግሞ በሚገርም ሁኔታ የገዢዎች እጅ መንሻ ሆነ አይደል? ጲላጦስና ሄሮድስ አይደል? ጠብ ነበር በመካከላቸው እና በጣም ብዙ ግን ሊያዩ ይመኝ ስለነበር ሄሮድስ ላከለት። እናንተ ልኮለት ምናምን ሲያ በቃ ታረቀው በዛው። ሄሮድስ የታረቀው ለምንድን ነው? በጣም ሊያዩ ይመኝ ስለነበር አየው። በቃ ለዚህ ነው ጠየቀው። ምን መልስ አይሰጡም። ዝም በሸላቾች ፊት ዝም እንደሚል በግ ማለት መታረዳችሁን እያወቃችሁ ለመታረድ እንደ ጠቦት ስትነዱ የኢየሱስ ዝምታ ሐምበልነቱን ያሳያል። ትህትና እና መታረዳችሁን እያወቀ የሚሆነውን እያወቀ እዚህ የገዢዎች እጅ መንሻ ሆነ። ከዛ በኋላ እንደምታውቁት ነው የገዢዎችን ልብስ አልብሶ አፌዘበት ሄሮድስ። ከዛ ደግሞ በላዩ ላይ ምን አኖረበት? የእሾህ አክሊል። እና እሾህ በጣም የሚያስፈራ አይነት እሾህ ነው። ግን ደግሞ እሾህ አክሊል አድርገው በብቻ አላበቁም አይደል? ጌታ ኢየሱስ የደም ላብ ሲያልበው እኮ የአዳምን እርግማን እየወሰደ ነው። በላብ በወዝህ የተባለውን እየወሰደ ነው። እንደ ሁለተኛው አዳም ሆኖ አይደል? አዳም ፍቃድ ይሁን ማለት ነው ያቃተው። ኢየሱስ ግን ፍቃድ ይሁናል። ለእግዚአብሔር አብ ፍቃድ ተገዛ እና ከዛ ቀጥሎ ስታዩ የእሾህ አክሊል አድርገውበት መቃ ሰጡት። ልክ እንደ ወርቅ ዘንግ መቃ ሰጡት ለኢየሱስ። የሸምበቆ እንጨት ሰጡት እና ጠንካራ የሆነ የሸምበቆ እንጨት አስይዘው ከተዘባበቱበት በኋላ እስኪ በቃቸው መቃውን ተቀብለው ራሱን በመቃ መቱት። በጣም እሾሆቹ ሹል ናቸው። በጣም የራስ ቅል መብሳት የሚችሉ ናቸው። በጣም ጠንካራ የሆኑ እሾሆች ናቸው። በመቃ ሲመቱት እነዛ እሾሆች ወደ ውስጥ እስኪገቡ ደጋግመው መቱት እና ቆዳውን አልፎ ከራስ ቅሉ ደም ይፈስ ነበር ጌታ ኢየሱስ። እና ከዛ በኋላ ጌታ ኢየሱስ አጠቃላይ ከዚህ እዛ ሲመላለስ ኦልሞስት ወደ 4.2 ኪሎ ሜትር የሚያክል ተጉዟል። መስቀል ተሸክመው ደግሞ ወደ 700 ሜትር ጌታ ኢየሱስ ተጉዟል። መስቀሉን ተሸክሞ እና የተሸከመው የመስቀሉ ክብደት ከ50 እስከ 120 ኪሎ ግራም ይሆናል። ግማሹን ከያዘ ወደ 50 አካባቢ ነው። ሙሉን ከያዘ ከ120 እስከ 150 ኪሎ ግራም የሚገመት እንጨት ጌታ ኢየሱስ ተሸክሟል። ይሄ ከመሆኑ በፊት ግን አንድ የሆነ ነገር አለ አይደለም? ጌታ ኢየሱስ ጲላጦስ እንዲያዝኑለት ብሎም ነው። አክቹአሊ የጲላጦስ ኢንቴንሽን ፐርሰናሊ ዙም እንትን አይደል፣ ክፉ አይደለም ማለት ሀያ አገላበጠው፣ ምንም ክፋት የለበትም። ከዛ ፈርቶታል፣ ንጉስ ሊሆን ይችላል ብሎ ገምቷል። እና ከዛ በኋላ ለዛ ነው የአይሁድ ንጉስ ብሎ በሶስት ቋንቋ ነው፣ በአረማይክ በግሪክና በዕብራይስጥ ነው የለጠፈልን። እሱ ሰማው አምኖበታል።
ሚስቱ ህልም አይታ ነግረዋለች። ስለዚህ ሊሆን ይችላል የሚል ግምት አለ። ስለዚህ ገረፈውና አጎሳቁሎት ማለት መጀመሪያ ሞከረ። በርባንንና እሱ ባስቀመጠላቸው የኛውን ይመርጣሉ ብሎ ነው። በርባንን ላይሉ ይችሉ ነበር ሰዎቹ፣ ነፍሰ ገዳይ ስለሆነ ከወጣ ይገለናል ብለው ስለሚፈሩ ሰዎች። ግን ምን ይላል ሊቀ ካህናቱ ገብተው አወኳቸው፣ አስተባበሩ፣ ኢየሱስ ላይ አሳመፁ፣ ስቀለው እንዲህ አደረጓቸው። ቀንተውበት ስለነበር ይላል መጽሐፍ ቅዱስ። እና በዛ ሰዓት ጌታ ኢየሱስ ምን አደረገ? በዚህ ሳይሳካለት ሲቀር ቢያዝኑለት ብሎ እኮ ቢያዝኑለት ብሎ ተገርፎ ተጎሳቅሎ አወጣውና አያሳዝንም? እነሆ ንጉሳችሁ እስቲዩት ስቅ እና ግን የተገረፈውን ግርፊያ የሚገልጽልን ዘ ፓሽን ኦፍ ክራይስት ነው። ዘ ፓሽን ኦፍ ክራይስት በጣም አሜዚንግ የሆነ ፊልም ነው። በጣም ስፒሪቹዋል አስፔክቱንም ፊዚካል አስፔክቱንም ያሳያል በደንብ። ዘ ፓሽን ኦፍ ክራይስት ላይ እንዳለው መግረፊያው የእንጨት መያዣ ያለው በቆዳ የተለበጠ እና ደግሞ ረጃጅም ቆዳዎች በላዩ ላይ ያሉ ዛን ጊዜ እስከ 9 የሚሆኑ ይገመታሉ። ከ4 እስከ 12 ብዛት ሊኖራቸው ይችላል፣ ግን 9 ሊሆን እንደሚችል አብዛኞቹ ይስማማሉ። 9 የሚሆኑ በጣም ረጃጅም የቆዳ መግረፊያዎች አሉት። እነዛ የቆዳ መግረፊያዎች ላይ ደግሞ ከብረት ወይም ከአጥንት የተሰሩ ድቡልቡል የሆኑ እንደዚሁም ከአጥንት የተሰራው ከብረትም የተሰራው ድቡልቡል ሆኖ ግን ጫፋቸው ላይ ሳይቀር ስለት ያለባቸው ከዛ ደግሞ መጨረሻ ላይ ጫፉ ልክ ሹል ብረት ወይም ደግሞ ሹል አጥንት ያለበት ነው። እያንዳንዱ ደግሞ ላይክ እንደዚህ እኩል አይደለም የተቀመጠው፣ ተዘበራርቆ የተቀመጠ። ስለዚህ አንዴ ሲያርፍ የተለያየ የሰውነት አካሉ ላይ ነው የሚያርፈው። ምንድነው የሚያደርገው? ሰውነቱን በውጭቆ ነው የሚመለሰው። እና አንድ ዱላ 9 ግርፋት ነው። እና ይሄንን የሚያደርጉት ደግሞ በጣም ሰውነታቸው የፈረጠመ የሮም ወታደሮች ናቸው። ሲገርፉት ደግሞ እንደዚህ ፍቆት ነው የሚያልፈው ሰውነቱ። በጣም ብዙ መፋቆች፣ መቦጨቆች ጌታ ኢየሱስ ስለደረሱበት ሙሉ ሰውነቱ በደም ተሸፍኖ እንደነበረ ይታመናል። ሙሉ ሰውነቱ ኦልሞስት ወደ 2000 አካባቢ በግርፋቱ አማካኝነት ሰውነቱ ላይ የደረሰ መድማት እንዳለ ይታመናል። እና ግርፋቱ ለሞት የሚያበቃ ነው። የእስራኤል ነው በነገራችን ላይ 39 እና 40 ግርፋት የእስራኤል። ሮማን ከዛም በላይ ሊገርፉት እንደሚችሉ ይታመናል ጌታ ኢየሱስ። ለዚህ ነው መዝሙረ ዳዊት ላይ የሚላል አጥንቶቼ ተቆጠሩ ይላል። በግርፋቱ ብዛት ስጋው በመቦጨቁ ብዛት አጥንቶቹ ይታዩ ነበር። አጥንቶቹ በሚቆጠሩበት ደረጃ ነበር ጌታ ኢየሱስ ሰውነቱ የተቦጨቀ። እና ይህንን ብቻ አድርገው አላበቁም አይደል? የገዛ ልብሱን ገፋው ዕጣ ተጣጣሉበት። እንዲያውም ምን እያለ ነው የሚናገረው? ጺሜን ነጩኝ ይላል እኮ መዝሙረ ዳዊት። ኢየሱስ ጺሜን ነጩኝ ይላል። እና ግርፋቱ ፊቱ ላይ ሊያርፍ እንደሚችል አይኑ ምን ጠፍቶ ሁሉ ሊሆን እንደሚችል ማለት የማየት አቅሙ ደክሞ ሊሆን እንደሚችል በደንብ ይታመናልና እሱ በላይ ወንበዴን ማስፈታት መረጡ ከዚህ ጌታ በላይና ያለ ጥፋቱ ሲፈረድበት እናያለን። እንዳልኳችሁ ለ36 ሰዓት ያክል አልተኛ እና ደግሞ ከባዱ ይሄ ብዙ ጊዜ መስቀል ስናይ እንዲህ ልሙጥ ነገር ማምና ልሙጥ አይደል፣ እንደ ነገሩ የተገኘ እንጨት የተቆራረጠ እንጨት። ስለዚህ እንደዛ በጣም የቆሳሰለው ሰውነቱ ምን ያክል ሊያመው እንደሚችል አሰብቻለሁ። እና የሚፍቀው ነው ራሱ መስቀሉ ሆን ተብሎ። በነገራችን መስቀል የመግደያ ቦታ አይደለም፣ የማሰቃያ ቦታ። አንድ ሰው መስቀል ላይ እስከ 6 ቀን ሊቆይ ይችላል።
ከዛ ውጪ ደግሞ ዓላማው ምንድነው? የሚመጣ ሁሉ እንዲሰብትባችሁ ነው። በነገራችን ላይ ጌታ ኢየሱስ ሰውነቱ ላይ የሚጣል ነገር ራሱ እንዳልነበረው ነው። ምክንያቱም በዛን ጊዜ የሚሰቀሉ ሰዎች ሙሉ ለሙሉ መለመላቸው እርቃናቸው ነው የሚሰቀሉ። እዚህ የሚያያቸው ሰው ሁሉ እንዲያናግድባቸው እንዲያሾፍባቸው ነው የሚሰቀሉበት ቦታ ራሱ የሚመረጠው። ሰፈር ውጪ ከፍ ባለ ቦታ ሰው በሚያልፍበት ቦታ እንዲዘብትበት እና በጣም ሚስማሮቹ ረጃጅም ናቸው። ከ3 እስከ 7 ሴንቲሜትር የሚገመቱ ናቸው። በእነሱ ጌታ ኢየሱስ ተሰቀለ። ብዙ ጊዜ ፊልም ላይ የምናየው እዚህ ጋር ነው አይደለ? እዚህ ጋር ቢሆን ቀዶ የመውጣት እድል አለው፣ አይቆይም። ምክንያቱም ስስ የሆኑ አጥንቶች ናቸው ያሉት። ስለዚህ ሞስትሊ ሊሆን የሚችለው እዚህ ጋር ነው። እዚህ ጋር እና እዚህ ጋር ነው። በአጥንቶቹ መካከል ሆኖ ደም እንዳይፈሰው የሚያደርግ ቦታ አለ አይደል? ሐኪሞች ራሱ ያደርጉላቸው። እሱ ጋር ነው ጌታ ኢየሱስን በአጥንቱና በአጥንቱ መካከል የወጉት። በእግሮቹ መካከል እግር ጋር ሲሆን ደግሞ በጣቶች መካከል ነው። ከሁለቱ ጣቶች ቀጥሎ ባለው ቦታ ሊይዝላቸው በሚችል ቦታ ነው ጌታ ኢየሱስን በሚስማር የቸነከሩት እና ብዙ ደም ከፈሰሰው ቶሎ ይሞታል። ቶሎ እንዲሞት አይፈልግም። እንዲቆይ እንዳልኳችሁ ማሰቃያ ስፍራ። በግርፋቱ ብቻ ወደ 1 ሊትር ደም ጌታ ኢየሱስ ፈሶታል። በግርፋቱ ብቻ። እዚህ መስቀል ላይ ጌታ ኢየሱስ ሲሰቀል ትልቁ ስቃዩ ምን እንደሆነ ታውቃላችሁ? አየር እጦት። ሰው አየር ላይ ብዙ መቆየት አይችልም፣ መሰንበት አይችልም። ወደ ውጪ አየር መተንፈስ ግን በጣም አስቸጋሪ። ስለዚህ ጌታ ኢየሱስ እያንዳንዱን ቃል ሲያወጣ እያንዳንዱን ቃል ሲናገር በምጥ ነው፣ በትግል ነው። ለዛ ነው ከ2 ከ3 የማይበዙ ቃላትን ጌታ ኢየሱስ ሲናገር የነበረው። ነሆኝ እናትህ፣ ነሆኝ ልጅሽ፣ ፈጸመ፣ ተጠማው፣ ያደርጉትን አያውቁምና ይቅር በላቸው። ረጅሙ ገና መጀመሪያ እንደወጣ ነው የተናገረው፣ የመጀመሪያ የመስቀሉ ቃል። ከዛ በኋላ ያሉት ጣም እያጠሩ አጫጭር በቃ ከበዛ 4-5 ቢሆን ጌታ ኢየሱስ በትግል ምክንያቱም ወደ ውጪ ለመተንፈስ ሙሉ ለሙሉ ኃይሉን በሚስማሮቹ ላይ ማድረግ ይኖርበታል። ኦልሬዲ እግሩ ላይ ካለው ሚስማር ከፍ ማለት አለበት። ከእጁ እንደምንም መለስ ማለት አለበት። አየር ወደ ውጪ ማስወጣት በጣም ከባድ ነው። በሰፎኬሽን ነው የሚሞተው መስቀል። አንዳንዶቹ የአተነፋፈስ ስርዓት ተዛብቶ በልብ ህመም ነው የሞተው ይላሉ። አንዳንዶቹ ደግሞ የተለያየ አይነት ምክንያት በዲሃይድሬሽን በጣም ላብም ደምም ስለፈሰሰው በዛ ምክንያት ነው። ተጠማውን ብሏል አይደል? እዛ ምክንያት ነው ይላሉ። ግን ደግሞ ገዢው መጽሐፍ ቅዱሳችን የሚነግረን በቃ ጌታ ኢየሱስ ባትሮይ ነፍሴን ተረከብ ብሎ ነፍሱን አሳልፎ ሰጠ። ነፍሴን በፍቃዴ ያኖራታለሁ እንዳለ አይደል? ግን ደግሞ ሰፈሪንጉ ቱማች ነበር። በግርፋቱ ብቻ ሊሞት ይችል ነበር። በጭንቀቱ ብዛት ሊሞት ይችል ነበር ጌታ ኢየሱስ። ከዛ በኋላ ባሳለፋቸው በታሪክ አካውንቶች ወደ 3 እንደወደቀ ይታመናል። ያንን መስቀል ይዞ ጌታ ኢየሱስ ሲሄድ በተደገ ሲወድቅ አስቡት፣ እዛ መስቀል ላይ ነው ያለው ሰው ሶፔን እና መስቀሉ በራሱ የሰውነቱን ቁስል የሚበጣ ነው። ኖርማሊ መዝሙር ላይ ምን ይላል? የሚያሳስልኩ እግዚአብሔር የቀሰፈውን አሳደዋልና። እዚህ ጋር በእግዚአብሔር ተቀስፎ እግዚአብሔር በቀሰፈው ላይ ነው። በቁስሉ ላይ ጥዝጣዜ ጨምሩበት። በቁስሉ ላይ ነው ጥዝጣዜ ጨምሩበት የነበረው። ኦልሬዲ አጣጥሽ ብዙ በመንፈሳዊ ዓለም የሆናቸው ነገሮች፣ ሌላ ጊዜ የምናወራቸው ነገሮች ሆኖበት የሚያደርግ ነበር እና ኢየሱሳችን ስሙ ይባረክ። አሜን። እና ከወንበዴዎች ጋር ሰቀሉት። በገመድ ይታሰራል። ገመዱ እንዲያቆየው እንዲረዳው አይደል?
ዳርና ዳር ከዛ እያንዳንዱ ትንፋሽ ግን በመከራ ወደ ውጪ ተነፍሶ እና በቅርበት ከሚያውቁት ከገሊላ ሰዎቹ እና ከሴቶቹ ውጪ በተለይ ከሴቶቹ ውጪ መንገድ አላፊዎቹ ሁሉ ይዘብቱበት የስድብ ናዳ ያወርዱበት ነበር። አለ የሚባለው ስድብ ይሰጡት ነበር። ኢየሱስ ከአጠገቡ የተሰቀለ ወንበዴ የስድብ ናዳ አውርዶበታል አይደል? በርቀት ሳይ ሁለቱም እንዳወረዱበት ነበር ያሰው። በቅርበት ያለው ዮሐንስ ደግሞ አንዱ እንዳወረደበት ነው የነገረን አይደል? ስለዚህ ወንጌላት አካውንት ላይ እዚህ ጋር ዲፈረንስ ሊኖር ይችላል። በእነሱ ሁኔታ ስለሆነ በመንፈስ ቅዱስ መነዳት ይጻፉልን። የሃይማኖት መምህራን እና ወታደሮች እንዳሾፉበት ይነግረናልና ላይ ሁለቴ ሊያቀርቡለት ይችላሉ። አንደኛው የወይን ጠጅ አቅርበውለታል። ከዛ ደግሞ ሐሞት የቀላቀለ አቅርበውለታል። ይሄኛው የወይን ጠጁ ልክ ድሃ ድህነቱን ይረሳ ዘንድ ወደ ሞት ለቀረበው ሰው ችግሩን ይረሳ ዘንድ የወይን ጠጅ ስጡት ይላል እኮ። ይህንን በተመለከተ የተቋቋመ ማህበር እንዳለ ይታመናልና እነሱ ሊሆኑ ይችላሉ ምን ያሉለት እንደ አነስቴዥያ እንዲሆኑ እንደ ማደንዘዣ እንደ ማስታገሻ እንዲሆኑ ያመጡለት እና ቀምሶ ሊጠጣው አልወደደም ይላል። ስለኔና ስለናንተ ህመሙን ታገስኩ ይላል መዝሙር። ተጠማው ሲል ግን ያመጡለት ምንድነው? ለመብሌ ሐሞት ለጥማቴ ደግሞ ሆምጣጤ አቀረቡለት። እንዲበላው ሐሞት ነው ያቀረቡለት። ተጠማው ሲል ለምንድነው ተጠማው ያለው? ላቦቶ ደም እንደ ጉድ ፈሶታል። ከእያንዳንዱ የሰውነቱን ክፍል የለም በቃ ፈሳሽ አልቋል። ተሟጦ ዲሃይድሬሽን ላይ ነው ጌታ ኢየሱስ። ከፍተኛ ጥም ላይ ነው። በዚህ ጊዜ ነው ጌታ ኢየሱስ ተጠማ ብሎ ጮኸ። አንኮንሺየስ አልሆነም አይደል? እዛ በደም መፍሰስ አልሆነም። ስቲል መናገር ይችላል፣ ግን በብዙ ምጥ ተጠማው ብሎ ጌታ ኢየሱስ ጮኸ እና ትንፋሽ በማጣት ተሰቃየና ጌታ ከስቃዩም ብዛት እንደዚሁም ነፍሱን በፍቃዱ ስላኖረ ከሁሉም በፊት ሞቶ ተገኘ። ደምና ውሃ የቀላቀለው ኤቪደንስ ነው። ደምና ውሃ የሞተ ሰው መሞቱን የምታረጋግጡበት መንገድ። ሲወጋው በቀኝ በኩል እንደወጋው ይታመናል። በግራ በኩል ብዙ ኢፌክት ላፈጡ ይችላል። በቀኝ በኩል ሲወጋው ውሃና ደም ከኢየሱስ ወጣ እና ኢየሱሳችን እንደዚህ ዋጋ ከፍሎልናል። ይህን ሁሉ የሆነው ለእኛ ነው። በመገረፉ ቁስል ተፈውሳችኋል ሲል ሊገባን ይገባል። የመገረፉ ቁስል ምን ነው? መገረፉ ይሄን ያህል የተከፈለው ለእኔና ለእናንተ። ኢየሱስ ሁሉን ሆኖልናል። ያልተቀበለው ስቃይና መከራ የለም ከምናስበው በላይ። ስለዚህ ጌታ ክብር አምጡ። እንጸልይ። ቁሙና በእግሮቻችሁ እንጸልይ። በቃ ስለ መከራው ስለ ስቃዩ ላካፍላችሁ ወደድኩ። በዚህ ልክ እንድናየው የሆነልን ነፍሴን በጾም አስመረርኳት እስኪል ድረስ በእነዛ ሰዓታት የቀመሰው ነገር አልነበር። በእንቅልፍ ማጣት ጌታ ኢየሱስ ተሰቃይቷል። ይሄ ጌታ አይደንቅም? እስቲ አንድ ደቂቃ መስግኑት። አንድ ደቂቃ ወጥ ቴንክ ዩ በሉት። አንድ ደቂቃ ይቫታልስ ዳቪና አሞቴ ይሃማና ዮኔ ካፌራስ ራዲያታ ላቬስ ከሄቴኒያስ ድካምህ ለብርታታችን ነው። በደከምከው ልክ እንድንበረታ ወድሃል። በተዋረድከው ልክ ከፍ ከፍ አድርገኸናል። ዝቅ ባልከው ልክ አክብረከናል። ጌታ ኢየሱስ የሆነው ሁሉ ስለኛ የተከፈለ ዋጋ ነው። ባሪያ በሆንከው ልክ ልጅ አድርገኸናል። ድሃ በሆንከው በተራቆትከው ልክ ባለጠጎች አድርገኸናል። ያልሆንክልን የለም የናዝሬቱ ኢየሱስ። ያልከፈልክልን የለም፣ ያላደረክልን የለም።
ቀረብን የምንለው አንዳች ነገር የለም። እናመሰግንሃለን፣ እናመሰግንሃለን አባ። ተተርኮ አያልቅም። ያደረክልን የከፈልከው ዋጋ በእነዚህ ቃላት አይገለጽም። ቅዱሳን በቃ የሚገባችሁ ኢሳይያስ ምዕራፍ 53ን ስታነቡ ደቀቀ ነው የሚለው። ደቀቀ። ኢየሱስ ስለኔና ስለናንተ ደቋል፣ ደቋል። እናመሰግንሃለን ውዳችን፣ እናመሰግንሃለን። ስለሆንክልን እናመሰግንሃለን። ስለከፈልክልን እናመሰግንሃለን። ይህንማ መክፈል አንችልም ነበር፣ አንተ ግን ከፈልከው። ይህማ ከኛ አቅም በላይ ነበር፣ አንተ ግን ቻልከው። ኢየሱሴ ስለሆንክልን እናመሰግንሃለን። ስለደረስክልን እናመሰግንሃለን። ስለረዳህን እናመሰግንሃለን። ስለተቤዥከን እናመሰግንሃለን። ደግሞ አባ በቃ ይህንን ውለታህን ልንዘክር፣ ያለብንን የፍቅር ዕዳ በጥቂቱም ቢሆን ልንከፍል። ያው ያለን ክፍያ የምስጋና ክፍያ ነው፣ ሌላ የለንም። የምስጋና ህይወት እየኖርን ልንከፍል፣ እንድትኖርብን እየፈቀድን ልንከፍል፣ እሺ ብለን በሽታ መንፈስ እየታዘዝን ልንከፍል። ጌታ ሆይ ጥቂት ፕሮግራም ጀምረናል፣ ባርክልን፣ ተገኝልን። ጌታ ኢየሱስ አንጣ፣ በሙላት ተገኝልን። ትውልድን ደግሞ በፉጨት ጥራ። ጌታ ኢየሱስ ብዙዎች ይጠቀሙ፣ ከዚህ ህይወት ይካፈሉ፣ ከዚህ እውነት ይካፈሉ። ለህዝብህ አቅምን አብዛ። ሁሉን ላንተ አሳልፈን ሰጠን፣ በኢየሱስ አሜን።